አርበኛ ደረጀ በላይ ለታላቁ የድል ቀን ጠብቁን ሲል ለመላው አማራ መልእክት አስተላልፏል። ከኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። የፖለቲካ ፓርቲዎችና ምሁራንም 12ኛ ክፍል ውጤት ላይ የሰጡትን አስተያየት በጥንቅር ዘገባችን ተካቷል። በአማራ ክልል ዘንድሮም ከ4 ሚሊዮን በላይ ተማሪዎች አልተመዘገቡም ተባለ። ለመሆኑ ለእነዚህ ተማሪዎች ከትምህርት ገበታ ለመራቃቸው ተጠያቂው ማን ነው? ትሰሙታላችሁ። የፖለቲካ ሳይንስ ምሁሩ ዶክተር ሰሚር የሱፍ መንግስትና ህዝብ በከፍተኛ ጥርጣሬ የሚተያዩ ናቸው በማለት አብራርተዋል። በዝርዝር ይዘነዋል። አብይ አህመድ የግብጾችን የዲፕሎማሲ ጫና ተቋቁመው ግድቡን አስጀምረው ያጋመሱትን መሪዎች ለፈጸሙት ነገር እንጥፍጣፊ እውቅና ሊሰጥ አለመፈለጉ የሱን ስብና ጠንቅቆ ለሚያውቅ ሰው ብዙም አያስገርምም ሲል አርበኛ አስረስ ማረ ዳምጤ ተናግሯል። ሙሉን ትሰሙታላችሁ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች ነው ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ከቻናሉ ሰብስክራይብና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። የአማራ ህዝብ የህልውና ትግል ወደ ላቀ ምዕራፍ እየተሸጋገረ ሲሆን በወታደራዊ ሜዳው የተገኘውን ድል በፖለቲካውና በዲፕሎማሲውም ለመድገም ፋኖ ዝግጁ መሆኑን አስታውቋል። የሁለቱ አደረጃጀቶች ወደ አንድነት ለማምጣት ሰፊ ውይይትና ከፍተኛ መግባባት ላይ መድረሳቸውን ገልጸዋል። አማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበርና የጎንደር ጠቅላይ ግዛት እዝ ዋና አዛዥ ታላቁ አርበኛ ደረጀ በላይ የአማራን ህዝብ ክብርና አሸናፊነቱን ለማጎናጸፍ ከመቼውም ጊዜ በላይ ፋኖ አቅሙን አሳድጓል፣ ለታላቁ ድልም ጠብቁን ሲሉ ተናግረዋል። የአማራን ህዝብ ፋኖ መር የህልውና ትግል ፈተና ሆነውበት የቆዩት ዘራፊ ቡድኖችና የአደረጃጀት ልዩነቶች መሆናቸውን ያስታውሰው ታላቁ አርበኛ አማራ ሲሸነፍ አያምርበትም፣ ለአማራ ህዝብ ሽንፈትና መዋረድ አይገባውም። እኛ ልጆቹ ሁሉን ነገራችን ጥለን ጫካ የገባ ነው ወገናችን የሚገባውንና የለመደውን ክብሩን ለማጎናጸፍ ነው ብሏል። ለዚህ የድል ጉዞ እንቅፋት እየሆኑ ለወገናችንም ለትግላችን ፈተና የሆኑብን ችግሮች በሂደት እየቀረፍን እንገኛለን ብሏል። የአማራ ህዝብ የደህንነትና የክብር ዋስትናው የሆነውን ፋኖን ስሙን ለማጠልሸትና ትግሉንም ሌላ ስም ለማሰጠት የሚንቀሳቀስ ዘራፊና አጋች ቡድን በቀጠናው መሰማራቱን በተደጋጋሚ መዘገባችን ይታወሳል። በቅርቡም በዚህ ጎንደር ቀጠና ደባትና ደባርቅ ወገራ አውራጃዎች ሌቦ ከመከምና እብናት ቀጠናዎች ከዘንዘልማ ቀበሌ እስከ አለምሳጋና ኮና ጊዮርጊስ ባለው ደቡብ ጎንደር ዞን ቀጠና እንዲሁም ባርኖ ጋርኖ እና ሚካኤል ደብር የተባሉ አካባቢዎች ከፍተኛ ዝርፊያ እየተፈጸመ መሆኑን በተከታታይ መዘገባችን ይታወሳል። ኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ሰራተኞች ለሰብአዊ ድጋፍ አገልግሎት ወደ ጎንደር ጠቅላይ ግዛት ለመሄድ ተሳቀውብኛል ሲል መግለጹ አይዘነጋም። ማህበሩ ይህንን መግለጫ ከማውጣቱ 2 ሳምንታት ቀደም ብሎ የኢትዮጵያ ቀይ መስቀል ማህበር ባልደረባ በዚሁ ጎንደር ጠቅላይ ግዛት እዝ ሰሜን ጎንደር ዞን በታጣቂዎች መገደሉ ይታወሳል። በዚህ ደረጃ አካባቢን በክፉ የሚያስጠሩ ህገወጥነትን ቋሚ ምግባራቸው ያደረጉ ኃይሎች መንቀሳቀሳቸው በህዝቡ ዘንድ ቅሬታ መፍጠሩን በተደጋጋሚ ዘግበናል። አሁንም የህዝብ አስተያየት እየቀረበበት የሚገኝ ጉዳይ ሆኗል። ለዚህ የህዝብ ቅሬታ ምላሽ የሰጠው ታላቁ አርበኛ ደረጀ በላይ ሌባና ዘራፊን በተቻለን መጠን ተከታትለን በመያዝ ብዙ የእርምት እርምጃ መውሰድ ችለናል። አሁንም እየወሰድን ነው። ወደፊት ደግሞ የፋኖ አንድነት እውን ሲሆን ዘራፊና ወንበዴው የሚጸዳ ይሆናል ብሏል። አንድ እንዳንሆን እስካሁን ፈተና የሆነብንም እንደዚህ አይነቱ ጸረ አማራ የሆነው ኃይል ነው። ምክንያቱም አንድነቱ ከተፈጠረ ለሌባ መፈናፈኛ ስለማይኖረው ነው ሲል ተናግሯል። ከኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ ሄሮም በተባለች አካባቢ ከኬንያ ቱርካና የመጡ ታጣቂዎች ፈጸሙት በተባለ ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች በዝርፊያ መወሰዳቸውን የአካባቢው ነዋሪዎች ለአዲስ ስታንዳርድ ገልጸዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ የአካባቢው ነዋሪ ጥቃቱ የተፈጸመው ከትናንት በስቲያ ቅዳሜ መስከረም 3 ቀን 2018 ዓ.ም መሆኑን ለአዲስ ስታንዳርድ ገልጸዋል። አርብቶ አደሮች ለከብት ግጦሽ ኢሮሞ አካባቢ ሄደው እንደነበር የገለጹት ነዋሪው ቅዳሜ ከቀኑ 7 ሰዓት አካባቢ የቱርካና ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል በቁጥር ከ2000 በላይ ከብቶች ተዘርፈው መወሰዳቸው ተናግረዋል። ታጣቂዎቹ በተመሳሳይ ትናንት ሰኞ ዕለትም ትንኮሳ ፈጽመው እንደነበር አስተውሰው ከወረዳው የጸጥታ አካላት ደርሰውባቸው አምልጠው ሄደዋል ብለዋል። ጉዳዩን በተመለከተ አዲስ ስታንዳርድ ለዳሰነች ወረዳ ዋና አስተዳዳሪ ታደለ ሀቴ አስተያየት ለመቀበል የሞከረ ሲሆን አስተዳዳሪው በአጭር ቃል ያለው የህዝብ ለህዝብ ግጭት አይደለም፣ የአንዳንድ ትንንሽ ግለሰቦች እንቅስቃሴ ነው ሲሉ ምላሽ ሰጥተዋል። የፖለቲካ ፓርቲዎችና ምሁራንም 12ኛ ክፍል ውጤት ላይ የሰጡት አስተያየት መንግስት ከግማሽ ሚሊዮን በላይ ተማሪዎች ወድቀዋል ብሎ በኩራት እየተናገረ ነው። አቶ አብርሃም ሃይማኖት እንደሚሉት ግማሽ ሚሊዮን
ሚሊዮን ተማሪዎች ብቻ አይደሉም የወደቁት፣ ህዝቡ ራሱን የወደቀው አሳዛኝ ደረጃ ላይ ደርሰናል ሲሉ ተናግረዋል። በ2017 ዓ.ም የ12ኛ ክፍል ፈተና ከወሰዱ 558893 ተማሪዎች ውስጥ 536964 50% ማምጣት አልቻሉም። የፖለቲካ ፓርቲዎች ምሁራንም በጉዳዩ ላይ አለን ያሉትን አስተያየትና ምክር ሀሳብ ለቲክቫ ኢትዮጵያ ሰጥተዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ለቲክቫ ኢትዮጵያ በሰጡት ቃል ከግማሽ ሚሊዮን በላይ ተማሪዎች መውደቃቸው እንደ ሀገር ውድቀት ነው ብለዋል። ተማሪዎቹ የወደቁት ትምህርት ሚኒስቴር እንደሚለው ኩረጃን ማስቀረት በመቻሉ ብቻ ሳይሆን ከታችኛው የትምህርት ክፍል ጀምሮ ለተማሪዎች ጥራት ያለው ትምህርት ባለመሰጠቱ ነው ብለዋል። ፕሬዝዳንቱ ጦርነትንና የትምህርት ግብዓት አለማሟላትም ለውድቀታቸው ሌላኛው መንስኤ ነው ባይ ናቸው። በርካታ ኢትዮጵያውያን በጦርነትና ስራ አጥነት ሳቢያ ለስደት እየተዳረጉ መሆኑን አብራርተው የዩኒቨርሲቲ መግቢያ ማለፊያ ውጤት አላመጡም ለተባሉ ተማሪዎች መንግስት ሁለተኛ እድል ካላመቻቸ ለስደት ይዳረጋሉ ሲል አስገንዝበዋል። ይህንን መንግስት ያደርገዋል ብለን አናምንም ያሉት አብርሃም ካደረገው ግን ተማሪዎቹ በትምህርታቸው ውጤታማ እንዲሆኑ በመጀመሪያ ጦርነት መቆም አለበት፣ መንግስት ከታችኛው የትምህርት ደረጃ ጀምሮ የትምህርት ጥራትን መፈተሽ አለበት ብለዋል። ይህን ሀሳብ የሰጡን ፓርቲው ወክለው እንዳልሆነ የገለጹት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲው አቶ ጥሩነህ ገሞታ በበኩላቸው የወደቁት ተማሪዎች ብቻ አይደሉም ሀገር ህዝብ ነው የወደቀው ሲሉ ለቲክቫ ኢትዮጵያ ተናግረዋል። ግማሽ ሚሊዮን ተማሪዎች ብቻ አይደሉም የወደቁት ህዝቡ ራሱን የወደቀው አሳዛኝ ደረጃ ላይ ደርሰናልም ብለዋል። አንድ ሀገር ህዝብ ለመጣል ኒውክሌር በመተኮስ አያስፈልግም፣ የሚያስፈልገው የትምህርት ስርዓቱን መጣል ነው ሲሉ ትችት ሰንዝረዋል። እስከዛሬ ድረስም ተማሪዎችን ተይዞ የመጣው ስርዓት ነው የጣላቸው ብለው የሚያምኑት አቶ ጥሩነህ አሁን ደግሞ ኩረጃ ስለቀረ ነው ተማሪዎች የወደቁት ይባላል። ነገር ግን ተማሪዎቹ በእውቀት ተገንብተው ቢሆን ኑሮ ወደ ኩረጃ ባልሄዱ ነበር ሲሉም ወግተዋል። እውቀት ያላቸው መምህራን እንዳያስተምሩ በተደረገበት የትምህርት ስርዓት ሁሉ የፖለቲካ ተገዥ በሆነበት ጊዜ ሲሆን ነው የወደቀው። የጤና ስርዓቱም የወደቀው ግማሽ ሚሊዮን ተማሪ ብቻ ሳይሆን የጤናው አደረጃጀት ግብርናው ወድቋልም ብለዋል። በሚያሳዝን ሁኔታ ተማሪዎቹን የትምህርት ስርዓቱ ነው የጣላቸው፣ ስርዓቱ ነው ኩረጃ ብሎ የሚያሾፍባቸው ሲሉ መንግስትን ከሰዋል። የትምህርት ሚኒስተሩ ብርሃኑ ነጋ የ12ኛ ክፍል ፈተና ይፋ ሲያደርጉ ስንጠብቅ የነበረው ይህንን ውጤት ነው፣ የፈተና ስርዓታችን ሊያመጣው የሚፈልገው ውጤት እየመጣ ነው ሲሉ ተደምጠዋል። ሀገር የሚጠበቅበት ቦታ ለመድረስ የሚያበቃ ትውልድ እያፈራን ነው፣ በዚህ እንዲቀጥል ነው የምንሰራው ያሉት ሚኒስተሩ ከ15 እስከ 20 በመቶ የሚሆነው ተማሪ እንዲያልፍ ነው የምንሰራው፣ 2 እና 3 ዓመት ይፈጅብናል፣ ነገር ግን እንደርስበታለን በማለትም ተናግረው ነበር። አቶ ጥሩነህ ይህንን የሚኒስትሩ ንግግር በተመለከተ ለቲክቫ ኢትዮጵያ በሰጡት ቃል ስርዓቱ ያንን የሚያስቀጥል ከሆነ ፕሮፌሰር ብርሃኑ ይህንን ማለታቸው ምንም የሚያስደንቅ ነገር የለውም፣ የትምህርት ስርዓቱን ከታች ጀምሮ እያነጹ ካልመጡ በስተቀር ያን ስርዓት ማስቀጠላቸው ነው የሚያሳየው ብለዋል። ስርዓቱ በዚህ አይነት ሁኔታ የሚቀጥል ከሆነ ይህ የሚወድቀው ወጣት መኖር ስለሚፈልግ ወደ ሌሎች አማራጮች ሊገባ ይችላል ሲሉ ስጋታቸውን ገልጸዋል። ህዝብ በማሳተፍ በተሻለ መሰረት ላይ ትምህርት ስርዓቱን መገንባት እንደሚያስፈልግ ገልጸው አሁን ባለው ተማሪዎች ውጤት ሁኔታ ማስቀጠል ግን ሀገሪቱን ሰላም እንዳይኖራት አደርጋለሁ እንደማለት ነው፣ ወጣቱም በሀገር ውስጥ እንዲቀመጥ አይፈልጉም ማለት ነው ሲሉም ወንጅለዋል። መፍትሄውን በተመለከተ በሰጡት ምክር ሀሳብ በታችኛው የትምህርት ክፍሎች በመውረድ የትምህርት ጥራት እንዲኖር ርብርብ ማድረግ፣ ሀገሪቱ ውስጥ ሰላም መፍጠር የተሻለ መሆኑን ገልጸዋል። ስርዓቱ ከዚህ የተበላሸ አስተዳደር መውጣት መቻል ይኖርበታል፣ ራሳቸውን ማሸነፍ መቻል አለባቸው። የትምህርት አሰጣጥ ስርዓቱን ከታች ጀምሮ እያሳደጉ መምጣት፣ ከላይ ያሉ የትምህርት ተቋማትን ማጠናከር ያስፈልጋል ብለዋል። በአማራ ክልል ዘንድሮም ከ4 ሚሊዮን በላይ ተማሪዎች አልተመዘገቡም ተማለ። የ2018 የትምህርት ዘመን መስከረም 5 ቀን የተጀምሯል ቢባልም ከ4 ሚሊዮን በላይ ተማሪዎች እንዳልተመዘገቡ የአማራ ክልል ትምህርት ቢሮ አስታውቋል። ከ2 ዓመታት በላይ በጦርነት ውስጥ በሚገኘው የአማራ ክልል በተያዘው ዓመት ከ7.4 ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር ታቅዶ እንደነበር ትምህርት ቢሮ መግለጹ የሚታወስ ሲሆን የተመዘገቡት ተማሪዎች ግን 2.9 ሚሊዮን መሆናቸው ታውቋል። የ2018 የትምህርት ዘመን በክልሉ መስከረም 5 ቀን መጀመሩን የገለጹት የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተመዘገቡት ተማሪዎች ብዛት ከ3 ሚሊዮን እንደማያልፍ አብራርተዋል። ይህ የትምህርት ቢሮ ማብራሪያ የሚያሳየው በጸጥታ ችግር ወደ ትምህርት ገበታቸው መመለስ ያልቻሉ ከ4 ሚሊዮን በላይ ተማሪዎች እንዳሉ ሲሆን በክልሉ ያሉ አንዳንድ አካላትም ጉዳዩን በተመለከተ አስተያየት እየሰጡ ናቸው። የ2018 የትምህርት ዘመን በይፋ የተጀመረ ሲሆን 4 ሚሊዮን ተማሪዎች ግን ትምህርታቸውን ዘንድሮ መከታተል አይችሉም። ስለዚህ በክልሉ ዘንድሮም ትምህርት የለም ማለት ይቀላል የሚሉ ትችቶች ከወላጆች ተሰንዝረዋል። ባለስልጣናት አንጻራዊ ሰላም አላት በሚሉላት ባህር ዳር ከተማ እንኳ ትምህርት የማይሰጡና ያልተመዘገቡ ተማሪዎች አሉ ሲሉ ነዋሪዎች ተናግረዋል። የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ ዓለም አቤ በበኩላቸው በከተማ አስተዳደር የሚገኙ 7 ትምህርት ቤቶች የትምህርት ስራ አለመጀመራቸውን ገልጸዋል። የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር አቶ ተስፋውን አለምነህ በበኩላቸው የትኛውም የፖለቲካ ጥያቄ ይኑር ህጻናትን ከትምህርት ገበታ እንዲርቁ ማድረግ ትልቅ ወንጀል
ወንጀል ነው ማለታቸው ትምህርት ቢሮ አጋርቷል። ሰብሳቢው አክለውም ህጻናት ከትምህርት ገበታቸው ራቁ ማለት በነገ ትውልድ ላይ መፍረድ ነው፣ የነገ ትውልድ በድንቁርና ውስጥ እንዲቆይ ማድረግ ነው ሲሉ ወንጅለዋል። የክልሉ ትምህርት ቢሮ በቅርቡ በገለጸው መሰረት ብቻ ከ2000 የሚልቁ ትምህርት ቤቶች በጦርነት ሳቢያ ውድመት ደርሶባቸዋል። በ2017 የትምህርት ዘመን በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ሆነው መክረማቸው በተለያዩ ወቅቶች መነገሩ ይታወሳል። ይሁን እንጂ በ2018 የትምህርት ዘመን ቢያንስ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ለመሆን እንደተገደዱ ከወዲሁ እየተነገረ ነው። በአማራ ክልል ከ2 ዓመታት በላይ ያስቆጠረው የሁለቱ ኃይሎች ፍልሚያ የሚያስቆመው አካል ባለመገኘቱ በንጹሃን ላይ ሞትና የአካል ጉዳት፣ ገታ እንዲሁም በንብረት ላይ ውድመት ከማስከተሉም ባሻገር ሀገር ተረካቢ ወጣቶች በትምህርት እንዳይታነጹ መሰናክል ሆኖ ቀጥሏል። በአዲስ አበባ በተጀመረው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባዘጋጀው የሰላም ጉባኤ ላይ የፖለቲካ ሳይንስ ምሁሩ ዶክተር ሰሚር የሱፍ መንግስትና ህዝብ በከፍተኛ ጥርጣሬ የሚተያዩ ናቸው በማለት አብራርተዋል። የጥርጣሬ የኢትዮጵያ የግጭት አዙሪት ዋነኛ መንስኤ መሆኑን ጠቅሰዋል። ችግሩ እንዲፈታ መንግስት የህዝብን ሉዓላዊነትና መብት ማክበር እንዳለበት፣ ህዝብ ደግሞ መንግስት የኃይል መሳሪያዎችን በብቸኝነት ተጠቅሞ የህግ የበላይነትን የማስከበር መብቱን መቀበል እንዳለበት ዶክተር ሰሚር አሳስበዋል። ይህ የጋራ መከባበር እውቅና ሰላማዊ የተረጋጋና ዲሞክራሲያዊት ሀገር ለመፍጠር ወሳኝ መሆኑን ተናግረዋል። የምክር ቤት ፕሬዝዳንቱ አቶ አህመድ ሁሴን ግጭቶችን በሰላማዊ መንገድ መፍታት የዚህ ዓመት ቁልፍ ጉዳይ እንዲሆን ጥሪ አድርገው ለሁሉም ተፋላሚ ኃይሎች የሰላም ጥሪ አቅርበዋል። የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዋና ዳይሬክተር አቶ መስዑድ ገበየው በበኩላቸው በማህበረሰቡና በመንግስት መካከል ያለውን አለመግባባትና አለመተማመን ለመፍታት አዲስ የፖለቲካ ባህል እንደሚያስፈልግ ገልጸዋል። ዶክተር ሰሚርም ተፋላሚ ኃይሎችና መንግስት ለመደራደር ምን ማበረታቻ እንዳላቸው የሚገልጽ ምላሽ እንዲሰጡ ጥያቄ አቅርበዋል። አብይ አህመድ የግብጾችን የዲፕሎማሲ ጫና ተቋቁመው ግድቡን አስጀምረው ያጋመሱትን መሪዎች ለፈጸሙት ነገር እንጥፍጣፊ እውቅና ሊሰጥ አለመፈለጉ ብዙም አያስገርምም ተባለ። የፖለቲካ ካርዱን አሟጦ ጨርሶ ግድቡን ፖለቲካዊ ሸቀጥ ለማድረግ በመጣር ላይ ነው። ሆኖም አልተሳካለትም። የጉልት ገበያ የሚሰሩ እናቶችን ሳይቀር በብልጽግና መዋቅር አስገድዶ ሰልፍ ቢያስወጣም ለግድቡ ምረቃ እንግዳ ለመጋበዝ ዓለምን ቢዞርም አባይን የደፈረ የሚል ጩኸት ቢያስተጋባም የኑክሌር ባለቤት እሆናለሁ ቢልም ማንም ጆሮ አልሰጠውም። ከዲፕሎማሲና ከፖለቲካ ኮስማናነት የሚያወጣው እውቀትም ተነሳሽነት የለውም። አሁን የቀረው የቀይ ባህር ጉዳይ ነው። አብይ ደፍሮ ወደ ኤርትራ አይተኩስም። ይህንን ለማድረግ የሚያበቃ ዲፕሎማሲያዊ፣ ፖለቲካዊና ወታደራዊ አቅም የለውም። አንዳንድ የዋሆች አብይ ይህንን የሚያወራው የሀገር ፍቅር ኑሮት ይመስላቸዋል። እውነታው ግን አብይ በመንግስትነት ስም ሽብርን እያስፋፋና እያፋፋ ያለ የአረመኔ አገዛዝ ቁንጮ ከመሆን ባሻገር ከአዲስ አበባ ሐዋሳ፣ ከአዲስ አበባ አሶሳ፣ ከአዲስ አበባ ደብረ ማርቆስ ሰላማዊ የተሽከርካሪ ጉዞ እንዲኖር እንኳን ማድረግ ያልቻለ በራሱ ህዝብ ላይ ያመፀ የአዲስ አበባ ሸማቂ ነው። የተረከበውን ህዝብ እየጨፈጨፈና እየበተነ ያለ መሪ የባህር በር ያመጣል ብሎ ማሰብ ቂልነት ነው። አብይ የቴክኖሎጂ ብልጫ እንዳለውና አሰብን እንደሚወስድ የሚያስቡም አሉ። ይሁን እንጂ አይደለም የቀይ ባህርን የባህር በር ቀርቶ አንዲትን መንደርም ያለ ፖለቲካዊ ቅቡልነት ያለ ዲፕሎማሲ ብልጫ ይዞ መቆየት አይቻልም። ይህ እንደማይሆን አብይም በደንብ ያውቃል። ታዲያ የሁሉ ሽር ጉድ ለምንድነው ከተባለ ዋነኛ ምክንያቱ የፋኖን ክንድ መቋቋም ስላቃተው የህዝቡን የትኩረት ማዕከል ለመበተን አስቦ የሚያደርገው ነው። ሆኖም ያ የሚሆንበት ጊዜ አልፏል። ይህ ትውልድ እንደ ቀደምቶቹ የፖለቲካ ነውላል አይደለም። የሚሰራውና ዋጋ የሚከፍልበትን አጀንዳ ጠንቅቆ ያውቃል። ኢትዮጵያ ሆነች የአማራ ህዝብ ከአሸባሪ የሚገኝ ቁልቁለት እንጂ ከፍታ እንደሌለ ይገነዘባሉ። ስለሆነም አገዛዙ በተባበረ ክንድ ይደቆሳል ሲል አርበኛ አስረስ ማረ ዳምጤ ተናግሯል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ